ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ። እኔን በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤትህ የሚያወጣኝ ርካሽ ዕቃ ልሁን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ ያንተ ሥጋና ደም ነው። የኔ ዋጋዬ አንተ ነህ ብለን ማሰብ አለብን። እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ እንዴ እኔ ዋጋዬ ስንት ነው? እግዚአብሔር የታመነ ረዳት ነው፣ እማይጠረጠር ወዳጅ፣ ስንለወጥ የማይለወጥ። ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ግድልካትም አዳንከን፣ ነፍሴ ባንተ እጅ ናት። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ኢየሱስ ክርስቶስ የሚልን ስም የሚተካ እሱንም መምረጣችን የሚተካከልም በዚህ ተተካክሎ ደስታ የሚሰጠንም ኃይል የሚሰጠንም ሕይወት የሚያድለንም የለም። የምንመካበት ስም፣ የምንድንበት ስም፣ አጋንንን ተከራክረን የምንረታበት ስም፣ ሰማይና ምድርን ሁሉ አልፈን ከሰማያት በላይ ባለ የብርሃን መጋረጃ ገብተን የምንኖርበት ኢየሱስ ክርስቶስ የሚል ስም ነው። ለዚህ ስም ለዚህ አምላክ ሥጋውን ለሰጠን ደግሞ ለሰጠን ቅድሚያ እንስጥ። ዓለም ሁለተኛ ትሁን። እንደ ልብ መደንደን ያለ ክፉ መከራ በምድር ላይ የለም። ልብ ሲደነድን እዝነት የለ፣ ራስን ማየት የለ፣ መጸጸት የለ። ኃጢአትን እንደ ትክክል እየቆጠሩ ነውርን እንደ ክብር እየቆጠሩ መኖር ይጀመራል። ለሰውም አናዝንም፣ ስተትም አይታየንም፣ ኃጢአትም እየቀለለብን ይሄዳል። ጽድቅም አይመስጠንም፣ ቁም ነገርም አይሰጠንም። ያ የሚመጣው ልብ ሲደነድን። ለእግዚአብሔር መሥዋዕቱ የተሰበረ ልብ ነው። እግዚአብሔር የተሰበረ ልብን አይንቅም። ባልተሰበረ ልብ የሚያቀርብልህን ዕጣኑን አትወድም እንጂ ዕጣኑንም አቀርብልህ ነበር ይላል ቅዱስ ዳዊት። ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለሱ እሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ስለዚህ የነካው ሁሉ እሾህ የሚሆንበት የትም ሂዶ ተሰዶ የሚመጣ ማለት ነው። ስለዚህ ምድር እሾህ ታብቅልብ ማለት መሬት አትመችህ ማለት ነው። ይሄው ለአዳምና ለልጆቹ ዛሬ መሬት የማትመች ሆናለች። ዛሬ ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ ከባረካት ወዲህ ግን ምድርን ለበረከት አድርጎልናል። እግዚአብሔር ብርሃኔና መድኃኒቴ ምን ያስፈራኛል? እግዚአብሔር የሕይወት የመታመኛዋ ነው። ምን ያስደነግጠኛል? አገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም። በእግዚአብሔር እታመናለሁ እና የያዕቆብ ፈጣሪ መጠጊያችን ነው። ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራ። እግዚአብሔር እውነተኛ ረዳቴ ነው። ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ነው። ደግሞ የማይደክመው የማይሰለች ለሁሉም የሚበቃ አባት እግዚአብሔር ነው። እግዚአብሔር እውነተኛ ረዳት ነው ማለት እሱ። እግዚአብሔር ኃይሌ፣ እግዚአብሔር መጠጊያዬ፣ እግዚአብሔር መድኃኒቴ ነው። እግዚአብሔር ብዋጋ ማሸነፊያዬ፣ ጋሻዬ፣ ብሸሽ መጠጊያዬ ነው። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው። በሸሸው ጊዜ የማመልጥበት መጠጊያ እሱ ነው። የሚያድነኝም እሱ ነው። እነሆ ዛሬ ታላቁ ደስታችን መድኃኒታችን ኢየሱስ ክርስቶስ ተወልዶልናልና ነፍሳችን የምታርፍበት የዓይናችን ማረፊያ የእግራችን መዳረሻ የሕይወታችን አክሊል የድንግል ማርያም በኩር የአብ የባሕርይ ልጁ እርሱ ኢየሱስ ክርስቶስ ተወለደልን። የኢትዮጵያ ምዕመናን ልበ ቅኖች ሁላቸውንም
ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳቸው። በምድር ላይ ትልቅ አንድ ነገር አለ። እሱም የድንግል ማርያም ልጅ መሆን። እመቤታችን የደስታ እናታችን፣ የእሷ ልጅ መሆን በጣም ትልቅ ነገር። በምድር ላይ ከእግዚአብሔር ወዳጆች ውስጥ በእግዚአብሔር ፊት እናት ሆኖ የመቅረብ ስልጣን የተሰጣት አንድ ሰው ብቻ ናት። እሷም ድንግል ማርያም ብቻ ናት እና የእሷ ልጅ መሆን ደስ ያሰኝ። ስለዚህ እመቤታችን ለሁላችን እናታችን ናት። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንማ አንሙት። ምን ችግር አለው? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተልን? ምን ይዘ ነው ምን ይረጋል? እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም። እንዴት አድርጌ ላመስግንሽ ይሆን? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ? ሰው 24 ሰዓት ማርያም 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 እመቤታችን እመቤታችን ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። በዚህ ምድር ስትኖሩ በሰላም ያኖራችሁ፣ ስትሞቱ ደግሞ አስታማሚ አይጥላችሁ፣ ከሞታችሁ በኋላ መንግሥተ ሰማያት ያግባችሁ። በመላው ዓለም ያሉ ክርስቲያኖችን ሁሉ እግዚአብሔር ይጠብቅልን፣ የተራቡትን ይመግብልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ያዘኑትን ያረጋጋልን፣ ላጡት ይስጥልን፣ የሚፈሰውን ደም ያቁምልን፣ ለሀገር ሰላም ይስጠን። መድኃኔ ዓለም በቃ ይበለን። እግዚአብሔር ይማረን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀል እርፍነትም ልቡናዬን ረሰው። ነገ እንለወጣለን። ስለ መለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንስተካከላለን።